ሰላም ውድ የቻናሌ ቤተሰቦች እንደምን ቆያችሁ? በዛሬ ፕሮግራማችን ስልካችን እንደተጠለፈና እንዳልተጠለፈ እንዲሁም ስልካችንን ማን እንደጠለፈ እንዴት ማወቅ እንደምንችል በዚህ ቪዲዮ ላይ የማሳያችሁ ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አዳዲስና ጠቃሚ የቴክኖሎጂ ትምህርቶችን ያገኙ። ስልካችን መጠለፉና አለመጠለፉን በቀላሉ ቼክ ለማድረግ መደወያ ላይ እንገባለን። ሁለት ስም ካላችሁ ሁለቱም ስም ካርዶችን ቼክ ማድረግ ይኖርባችኋል። ቼክ ለማድረግ ይህንን ኮድ በትክክል እንጽፋለን። ኮከብ መስላል 67 መስላል። ከዛ እንደውላለን። ለምሳሌ ስሟን ላይ እንደውላለን። ኮከብ መስላል 67 መስላል። እንደምትመለከቱት ምንም አይነት ስልክ ቁጥር የለውም። ኮል ፎርዋርዲንግ፣ ቮይስ ኖት ፎርዋርደድ፣ ዴታ ኖት ፎርዋርደድ፣ ፋክስ ኖት ፎርዋርደድ፣ ኤስኤምኤስ ኖት ፎርዋርደድ። እንግዲህ ስልካችሁ ካልተጠለፈ እንደዚህ አይነት ሜሴጅ ያሳያችኋል ማለት ነው፣ ኖት ፎርዋርደድ የሚል ሜሴጅ። ነገር ግን ከተጠለፈ ስልክ ቁጥር ሊስት ያደርጋል ማለት ነው። ስምቱ ላይ ቼክ እናደርጋለን። ኮከብ መስላል 67 መስላል። ስምቱን አልተጠለፈም ማለት ነው። ለምሳሌ ስምዋንን በስምቱ ጠልፌ ላሳያችሁ። ለመጥለፍ ይህንን ኮድ እንጠቀማለን። ሁለት ጊዜ ኮከብ እንጽፋለን። ኮከብ 67 ኮከብ። ከዛ ስልክ ቁጥር እናስገባለን። ፎር ኤግዛምፕል 09 13 82 53 82 ዘን መስላል እንጽፋለን። ለምሳሌ መጥለፍ የፈለኩት ስሟን ነው። ስሟን ላይ እደውላለሁ ማለት ነው። ሬጅስትሬሽን ዋዝ ሰክሰስፉል። አሁን ስሟን አሁን ባስገባሁት ቁጥር ላይ ተጠልፏል ማለት ነው። ቼክ እናድርግ። ኮከብ መስላል 67 መስላል። እንደምትመለከቱት በዚህኛው ስልክ ቁጥር ስሟን ወር ስልኬ ተጠልፏል ማለት ነው። እንደዚህ አይነት ስልክ ቁጥር የሚያሳያችሁ ከሆነ ስልካችሁ ተጠልፏል፣ ወደሙ ማስተካከል ይኖርባችኋል። ከተጠለፈ ከጠለፋ ለማውጣት ወር ለማጥፋት ይህን ኮድ እንጠቀማለን። መስላል ሁለት ጊዜ እንጽፋለን። 67 ከዛ መስላል። የተጠለፈው ስሟን ነው። በስሟን እንደውላለን። አሁን ከጠለፋው ጠፍቷል ማለት ነው። ቁጥሩ ሰውን ቼክ እናደርጋለን። ኮከብ መስላል 67 መስላል። እንደምትመለከቱት የለም ማለት ነው። አሁን ቁጥር ጠፍቷል። ኮከብ መስላል 67 ይህንን ኮድ በመጠቀም ስልካችሁ መጠለፉና አለመጠለፉን እንዲሁም ማን እንደጠለፈ ማወቅ ትችላላችሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። ቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት ቦታ ሁሉ ሰላማችሁ ይብዛ።